እንዴት ናቸው ጅማ? ከቪዲዮ የምትወዱት ከሆነ ላይክ እና ሼር አይረሳ የኔ ውዶች። እዚህ ጋር ዝንጅብል አለኝ፣ እዚህ ጋር ደግሞ ከሙን አለኝ፣ እዚህ ጋር ደግሞ ሰኑት አለኝ። አጠቃቀሙ ደግሞ እንደምታዩት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የዜዶ ቤተሰቦች እንዴት ናችሁ? ደህና ናቸው ወይ? ሰላም ናቸው ወይ? ሁሉ መልካም፣ ሁሉ አሪፍ፣ ሁሉ ሰላም ነው። እንዴት ዋላችሁልኝ? እንዴት አመሻችሁልኝ? እንዴት ቆያችሁልኝ? እንዴት አረፈዳችሁ? ሁሉ መልካም ቤተሰብ ሰላም። እንደዚህ እያልኩኝ ቪዲዮ የምትወዱት ከሆነ ላይክ እና ሼር አትርሱ የኔ ቆንጆዎች። እናንተ ስታበረታቱኝ የተለያየ ነገር ይዤላችሁ እንደምመጣላችሁ አበረታቱኝ። መጀመሪያ ላይ ውዶችዬና የምወዳችሁና የማከብራችሁ ሁሌም የምጠይቃችሁ ነገር ነው። እናንተ ስታበረታቱኝ፣ እናንተ ላይክ ሼር ስታደርጉልኝ የቆያችሁ ላይክ እያረጋችሁ፣ አዲስ የመጣችሁ ሰብስክራይብ እያረጋችሁ ስታበረታቱኝ የተለያየ ነገር ይዤላችሁ እንደምመጣ ደግሞ ቃል እገባለሁኝ። ዛሬ የምሰራላችሁ ለሙሉ ሰውነት ነው። እዚህ ጋር ዝንጅብል አለኝ፣ እዚህ ጋር ደግሞ ከሙን አለኝ፣ እዚህ ጋር ደግሞ ሰኑት አለኝ። አንድ ላይ ዝንጅብሉ ተቆራርጡትና ታስገቡታላችሁ በእንትኑ ላይ በድስቱ ላይ ከፈለጋችሁበትን ላይ እንደፈለጋችሁ ማለት ነው። ተቆራርጡና ትንሽ ከሙን ታረጉበታላችሁ። ከዛ ትንሽ ሰኑት ታረጉበትና ከዛ ታንተከትኩታላችሁ ማለት ነው። ስታንተከትኩት ለ10 ደቂቃ መሆን አለበት። ለ10 ደቂቃ ካንተከተካችሁት በኋላ ላይ ትንሽ አሰል ወይም ሎሚ ካላችሁ ማድረግ ትችላላችሁ፣ እንዳይመራችሁ ለእናንተ ማለት ነው። ይሄ ለምን ይጠቅማል አላችሁ? ለሙሉ ውፍረት መቀነሻ እና ለጡት መቀነሻ በጣም ይረዳል። በነገራችን ላይ እኔ የምጠቀመውና እኔ ደግሞ የጠቀመኝ ነገር ነው እናንተ ጋር ይዤ የምመጣው። ያ ስለሆነ እናንተ ሁሉ ነገር በትክክል እኔ እንደማረገው ነገር አድርጋችሁ አንተክተካችሁ ጠዋት ማታ በባዶ ሆዳችሁ መጠጣት ትችላላችሁ ማለት ነው። እዚህ ጋር ሁሌም የምነግራችሁ ነገር ሁሌም እንደምነግራችሁ እናንተ ምንድነው የምታደርጉት? እዚህ ጋር ምግብ መቀነስ አለባችሁ። ምግብ እስካልቀነሳችሁ ድረስ ሰውነታችሁ እንደማይቀንስ ደጋግሜ ተናግሬያለሁ ማለት ነው። እዚህ ጋር እኔ የማረገው ነገር በትክክል ካረጋችሁ፣ እኔ ደግሞ ተመገቡ ያልኳችሁ ነገር በትክክል ከተመገባችሁ የማትቀንሱበት ነገር ምንም አይነት ምክንያት የለም። ትላንትና ማታ እንደሰማችሁት 135 ኪሎ፣ 125 ኪሎ፣ 120 ኪሎ፣ 110 ኪሎ ተሐዲ ተሰጥተዋቸዋል አይደለም? ለአንድ ወር ነው የተቀጠሩት። እንደዚህ እያልኩኝ እህቶችን እያበረታታውን እንደዚህ ተሐዲ እየሰጠዋቸው በወር ስንት መቀነስ እንዳለባቸው፣ ምን መመገብ እንዳለባቸው ሁሉም እየሰማችሁ ነው። በነገራችን ላይ የኔ ፋሚሊዎች ወይም የኔ ቤተሰቦች ከአብዛኞቻችሁ ከቲክቶክ ዓለም ስለምትመጡ እንኳን ደህና መጣችሁ ለማለት ትወዳለሁኝ። ውዶችዬ የምትወዱትና የምትፈልጉት ደስ ካላችሁ ላይክ አድርጉልኝ። ለጓደኞቻችሁ ለቤተሰቦቻችሁ ላኩላቸው፣ በጣም ይጠቅማቸዋል በነገራችን ላይ። እና ጊፍት ላለበት ሰው በጣም ሰኑት አሪፍ ነው። ሰኑትና ከሙን በማድረግ ደማቸው መቀነስ ይችላሉ። እና ደግሞ ግን ስኳር ላለበት ሰው ተጠቀሙ አይደለም፣ ምክንያቱም ስኳር ከፍ ዝቅ ስለሚያደርግ ማለት ነው። ውዶችዬ እኔ የምጠይቃችሁ ነገር ብታረጉልኝ እና እናንተ ደግሞ ቶሎ ብላችሁ ውፍረታችሁ ወይም ሰውነታችሁ መቀነስ ለምትፈልጉ ቤቱን ፎሎ እና ላይክ እንዳትረሱ፣ ሼር እንዳትረሱ፣ ሰብስክራይብ እንዳትረሱ። አዲስ ለመጣችሁ እንኳን ደህና መጣችሁ እያልኩኝ የዛሬ ቪዲዮ ይሄንን ይመስላል። እና ደግሞ የምትፈልጉት ነገር መጠየቅ መብታችሁ ነው። እኔ ደግሞ ለመመለስ ደግሞ ዝግጁ ነኝ። እኔ ውዶች መጀመሪያ እኔ 1 ደቂቃ ነው የቀረስኩት ማለት ነው። ተደጋግሞ የሚመጣባቸው ማለት ነው። እንደዚህ 1 ደቂቃ ቀርጬ ነው በኋላ ላይ ያራዘምኩት ማለት ነው። ምክንያቱም በአሁን ሰዓት ያው ስናገር ሰዎቹ እንዳይሰሙኝ ብዬ ስለምፈራ ለዛ ነው የኔ ውዶች የተደጋገመባቸው ቪዲዮ እና የኔ ወዶች አንድ ነገር ልንገራችሁ ማለት ነው። እዚህ ጋር ሰኑትና ዘንጅብሉና ከሙኑ ነው አንድ ላይ አድርጌ እያንተከተኩት ያለሁት። ሳንተከትከው ለ10 ደቂቃ እንተከትከዋለሁ። ካወረድኩት በኋላ እንትን ማር ካላችሁ ትክክለኛው ማር ካላችሁ 1 ማንኪያ አውርዱና ካጠለላችሁት በኋላ መጠቀም ትችላላችሁ። አይ ማር ከሌላችሁ ደግሞ ሎሚ መጠቀም ትችላላችሁ። ያው እናንተ ጊንትን ወይም ደማነስ ምናምን ካለባችሁ ብዬ ነው። ደማነስ ላለበት ሰው ደግሞ ይሄ ተጠቀም ልል አልችልም። ምክንያቱም ደማነስ ደም ስለሚቀንስ ሰኑትና ከሙኑ በጣም ደም ይቀንሳል። እኔ ዝንጅብል ያረኩበት እንዳይመራኝ ፈልጌ ነው ማለት ነው። እና ደግሞ በተረፈ ከሙንና ሰኑት የውፍረትን ብቻ ሳይሆን የሙሉ በሽታ መከላከያ ነው። በነገራችን ላይ ካወቃችሁበት እና የወር አበባ በመጣባችሁ ሰዓት በጣም ያወርደዋል።
እና ደግሞ የወገብ ህመም ካላችሁ፣ የሆድ ህመም ካላችሁ ምናምን በጣም አሪፍ ነው። በነገራችን ላይ ተጠቀሙት ብዬ እነግራችኋለሁኝ። እና ደግሞ ምግባችሁን ይሄ ከተጠቀማችሁ በኋላ ምግብ ምን መመገብ አለብን ዜድዬ ብላችሁ ብዙ ጊዜ ትጠይቁኛላችሁ። መርሀባ እኔ አስረዳለሁ። ደግሞ ለማስረዳት ማንም የለብኝም። እናንተ ብቻ ፎሎ ቤቱን እያረጋችሁ ለሰብስክራይብ እያረጋችሁ፣ በነገራችን ላይ በቲክቶክ ምናምን ስለምውል ነው መሰለኝ ፎሎ እያረጋችሁ ብዬ ነው እየጀመርኩ ያለሁት። እና ውዶችዬ ይሄንን ነው የሚመስለው። ያልገባችሁ ነገር ካለ እንሻላ በኮሜንት አሳውቁኝ። ነገር ግን ግልጽ አድርጌ እየተናገርኩ ነው የሚመስለኝ። ከሞሰኑት እና ዝንጅብልን አድርጌ ያንተከተኩት። ከዛ በላይ ደግሞ ግልጽ ካልሆነላችሁ አንዷ ምን አለች መሰላችሁ? ዜድዬ እኔ ለአንቺ ምንም መሆን እችላለሁኝ። ዜድዬ ለአንቺ ምን መሆን እችላለሁ? ምን ማድረግ እችላለሁኝ? አንቺ እንደዚህ ውፍረቴን በትክክል አስተካክለሽ በውስጥ መስመር ላይ ጽሁፍ እኮ በውስጥ መስመር የሚመጣልኝ ቀን በቀን ጥያቄና ቀን በቀን ምስጋና እንዴት ደስ እንደሚል አንዳንድ ጊዜ ማለት ነው። በጣም ደግሞ ደስ የሚለው ምክንያቱም የሰው ደስታ ወይም በአንቺ ምክንያት ወይም በእናንተ ምክንያት ሰው ሲቀየር በጣም ነው ደስ የሚለው። በነገራችን ላይ እኔ ደስ ብሎኛል። እንደዚህ በቲክቶክ ስንት ሰው አስተናግዳለሁ ብላችሁ ነው። እንደዚህ ቀላል እንዳይመስላችሁ። በቲክቶክ ከ300 ከ400 በላይ ጥያቄ መልሳለሁ ከአንድ ቀን ማለት ነው። ግን በነገራችን ላይ እስኪ ትክክለኛ ዶክተር ወይም ዶክተር በቃ ትክክለኛ ሐኪም ቤት ሄዳችሁ 300 400 ሰው በአንድ ቀን ያክማል እንዴ? መቼም አያክም። እና በጣም ግርም ይለኛል እኔ ማለት ነው። በራሴ ኮራለሁ። ለመሰላችሁ የእያንዳንዳችሁ ጥያቄ መልሼ እናንተን ስለማስደስት በራሴ ኮራለሁ። ወዶች እና ከወደዳችሁት ላይክ እና ሼር አትርሱ። ሌላ ምን ሌላችሁ ነበረ እና እኔን ሰብስክራይብ እና በቃ አድርጉኝ እንዲከፍለኝ ማለት ነው። ግን መቼ ነው ዩቲዩብ የሚከፍለኝ? ዩቲዩብ መቼ ነው የሚከፍለኝ? ቆይ እናንተ ለምንድን ነው ሼር እና ላይክ አታረጉልኝ ነው እንዲከፍለኝ? ኧረ ተው ግን ተው ግን ይቆጫችኋል። እኔ እናንተ ይሄ ሁሉ የፈለጋችሁት ነገር እያረኩላችሁ የፈለጋችሁት ጥያቄ እየመለስኩላችሁ ላይክ እና ሼር ማድረግ አቅታችኋል? ኧረ ሼም ነው ወላሂ። እና በነገራችን ላይ ሰኑት እና ከሙን አንድ አይነት ነው። ግን ሰኑት አረንጓዴ አረንጓዴ ስለሆነ ነው ሰኑት ማለት ነው። እና ከሙን ደግሞ ጠቋር ይላል ትንሽ። ያው ካላወቃችሁ ደግሞ በፎቶ ለጥፍ ያሳያችኋለሁ። ምን አረጋለሁ ብላችሁ ነው የኔ ውዶች እና የኔ ማሮች እና የኔ ፍቅሮች እና የኔ ቆንጆዎች እና የኔ ወይኔ ቃላት እኮ የለኝም ለእናንተ ታውቃላችሁ፣ የኔ እብዶች። በቃ እኔ እናንተ እንደ እብዶችዬ ነው ማያቸው። በቃ እኔም እብድ ስለሆንኩ እብድ ሰው ስላጋጠመኝ ደስ ይለኛል። እኔም በነገራችን ላይ እብድ ነኝ፣ እንደ እብድ ነው የሚያደርገኝ። እና ስለምወዳችሁ እና ስለማከብራችሁ ውዶችዬ ከኔ ጎን ሆናችሁ ብዙ ነገር ስለምታደርጉልኝ፣ ብዙ ነገር ድጋፍ ስለምታደርጉልኝ በጣም ነው የማመሰግነው። ክበሩልኝ። ረዥም ዕድሜ የተመኘሁላችሁ እኔ ውዶች። አላህ ከቤተሰቦቻችን ጋር አላህ በሰላም የሚያገናኘን አላህ ያድርገን። በቃ ወሬ አላብዛባችሁ። ምግባችሁን አስተካክሉ። ጠዋት እና ማታ በባዶ ሆዳችሁ ተመገቡ፣ ጠጡ። ከጠጣችሁ በኋላ ሰላጣ ነክ ነገር፣ እንቁላል፣ የተቀቀለ እንቁላል፣ ቲማቲም ነገር፣ የተለያዩ ነገሮች። አሁን ቱና በሰላጣ ሊሆን ይችላል፣ እንቁላል በሰላጣ ሊሆን ይችላል። የተለያየ ሰንትን የማያወፍሩ ምግብ ስላሉ በእንደነዚህ አይነት ሰውነታችሁ አስተካክሉ ብዬ እነግራችኋለሁ። አብዛኛው ጊዜ ሳኑትና ከሙን ትጠጣላችሁ፣ ነገር ግን እየተስተካከላችሁ አይደለም። ለምን እንደሆነ ታውቃላችሁ? እናንተ ለምን በሉኝ ምግባችሁ የፈለጋችሁት ነገር ትበላላችሁ ስለሆነ ነው። አሁን አንዷ ትናንትና ምን ትለኛለች? የፈለኩት ነገር እበላለሁ፣ ነገር የፈለኩት ነገር እጠጣለሁ፣ ሀላዋት ስኳር ነገር እበላለሁ፣ ነገር ከሰኑትና ቡናው እጠጣለሁ፣ ነገር አልከሳውም አለችኝ። ታዲያ 200 ኪሎ ውጭና 200 ኪሎ ከወጣች በኋላ ምግቡን ታቆሚያለሽ አልኳት። እና በጣም ትገርማለች። በነገራችን ላይ እዚህ ጋር ምግብ ካልቀነሳችሁ ወይም ሀላውየት ካልቀነሳችሁ እኮ ትቀንሳላችሁ ብሎ ማለት በጣም ከባድ ነው። ስለዚያ ምግባችሁን አስተካክሉ ብዬ እነግራችኋለሁ ካሁኑ። እወዳችኋለሁኝ። ቤቱን ከወደዳችሁት ላይክ ሼር አትርሱ። ለነበራችሁ ደግሞ